ዛሬ ደግሞ በተወዳጁ ዩዋን አፕ ተገኝተናል ማለት ነው። ይሄ መኪና ከተማችን ውስጥ እንደዚህ የተወደደ ኤሌክትሪክ መኪና ያለ አይመስለኝም። ዩዋን አፕ የ2025 ስማርት ድራይቭን ነው ዛሬ ደግሞ ሪቪው ማድረግላችሁ። በከፍተኛ ደረጃ የተወደደ መኪና ነው። ለምን ካላችሁኝ አሪፍ የሚባል ዋጋ አለው። በዛ ልክ ደግሞ አሪፍ የሚባሉ ሌክዠሪ ፊቸሮችን አጣምሮ ይዟል። ስለዚህ በጣም ብዙ ሰዎች እየወደዱት ያለ መኪና ነው፣ እየገዙት ያለ መኪና ነው። አይታችሁት ሊሆን ይችላል። ዛሬ ግን ኢንዴፕዝ የሆነውን ዩቲዩብ ላይ ማታገኙትን በኢትዮጵያ አሪፍ የሆነ ሪቪው ያሳያችኋለሁ ማለት ነው። ሌላ ጊዜ እንደምናደርገው ደግሞ ኤክስቴሪየሩን፣ ኢንቴሪየሩን እና ፐርፎርማንሱን የማሳያችሁናል ማለት ነው። ቀጥታ ከኤክስቴሪየሩን ጀምር። ዲዛይኑ ይሄንን የመሰለ ታገኛላችሁ ማለት ነው። የቢዋይዲን ድራገን የሚባለውን የዲዛይን ላንጉጅ ነው የሚጠቀመው። አዳዲሶቹ ቢዋይዲ ላይ ሌላ ዲዛይን ላንጉጅ አምጥቷል፣ ኦሽን የሚል ማለት ነው። ስሙዝ የሆኑ ናቸው። እነዚህ ግን የቻይናውን ቲፒካል ድራገን ሉክ የሰጧቸው መኪኖች ናቸው። እንደምትመለከቷቸው ድራገን አይመስሉም፣ ግን የድራገንን ዲዛይን ላንጉጅ ተከትለናል ነው የሚሉት። እንደምትመለከቱት የድራገኑ አይኖች የሚመስሉ ዲዛይን ነው የምታገኙት። ይህንን መኪና ከተማችን ውስጥ በጣም ፋሚሊየር ስኖራችሁት ዲዛይኑን በጣም ወዳችሁታል። ብዙ ሰዎች መጀመሪያ ላይ ሲመጣ አልተቀበሉትም ነበር። ነገር ግን ኦቨር ታይም ፕሮቫይድ የሚያደርገው ቫልዩ ሲታይ ከዛ ውጪ ዲዛይኑ እየተለመደና እየተወደደ ሲመጣ ይሄ መኪና በዛው ልክ ቫልዩ የጨመረ መኪና ነው ማለት ነው። እንደምትመለከቱት ይሄንን የመሰለ ኤልኢዲ ላይ ታገኛላችሁ። እንደ ሌሎቹ መኪኖች እዚህ ጋር እንደምትመለከቱት BYD ቴክ የሚል ሄድላይት አለው ማለት ነው። ሙሉ ለሙሉ ስማርት የሆነ ኤልኢዲ ነው። ሃሎጅን ምናምን የሚባል ነገር 1990ዎቹ ላይ ቀረ ቴክኖሎጂ ነው። እዚህ ጋር ደግሞ የዩዋን ምልክቱን ታገኛላችሁ። ዩዋን የሚለው ምልክት ይሄ ነው ማለት ነው። ስለዚህ የትም ቦታ ከውስጥ ምናምን ፎቶ ስታዩ ይሄ ምልክት ካያችሁ ዩዋንን ነው ሪፕሬዘንት የሚያደርገው ማለት ነው። ዩዋን ፕላስ የሚባል ደግሞ በዚህ ሎጎ ከዚህ ተሻሽሎ የመጣ መኪና አለ። ነገር ግን ይሄ መኪና ነው ስቲል ከዩዋን ፕላስ ራሱ በጣም ተወዳጅ ሆኖ የቀጠለው ማለት ነው። ይሄ መኪና በብዛት ኤሌክትሪክ ነው ያለው። አሁን ግን በኢሮፕ ማርኬት ላይ በሃይብሪድም ቫሪያንት አምጥተውታል። እስካሁን ድረስ እኛ ሀገር ውስጥ አልገባም። በኤሌክትሪክ ቫሪያንቱ ነው እኛ ጋር እንደተወደደ የቀጠለው ማለት ነው። ወደ ሳይድ በምትሄዱበት ጊዜ ደግሞ ይሄንን የመሰለ ሉክ ታገኛላችሁ ማለት ነው። እዚህ ጋር እንደምትመለከቱት ወጣ ያለውን ካሜራ ታገኛላችሁ። የ2025ቱ ስማርት ድራይቭ ስለሆነ ነው ይሄንን ካሜራ ያካተተው ማለት ነው። እዚህም ጋር አንድ ካሜራ ታገኛላችሁ ስፖኪዮ በታች። ከስፖኪዮ ጋር የሚዞር አንድ ካሜራ አለ። እዛም ጋር አንድ ካሜራ ታገኛላችሁ። በአጠቃላይ ወደ 13 ካሜራዎችን ነው የምታገኙት። ቻርጀሩ እዚህ ጋር ሳይድ ላይ ያለ ሲሆን ወደ ግራውንድ ክሊራንስ በምንሄድበት ጊዜ ደግሞ 16 ሴንቲሜትር የሚሆን ግራውንድ ክሊራንስ አለው። እነዚህ መኪኖች በቃ ስታንዳርድ በሚባል ደረጃ 18 እና 16 ግራውንድ ክሊራንስ ነው እንደ ስታንዳርድ የሚቀመጥላቸው ማለት ነው። እንደምትመለከቱት ደግሞ 17 ኢንች ጎማ አላቸው። 16 እና 17 ኢንች ቫሪያንት ነው በጎማ ደረጃ የሚመጣው ማለት ነው። ወደ 130 ኪሎዋት አካባቢ ጉልበት ማመንጨት ይችላሉ። ወደ ሆርስ ፓወር በምንቀይርበት ጊዜ 177 ነው የሚሆነው። እሱን ውስጥ ገብተን የምንነጋገርበት ስለሚሆን ወደ ኋላ ይቆየን። ሳይዱ ላይ ግን ይሄንን የመሰለ ሉክ ታገኛላችሁ ማለት ነው። እንደነገርኳችሁ ነው አሪፍ ነው ግራውንድ ክሊራንሱ። ዲዛይኑ ኦቨር ታይም እየተወደደ የመጣ ዲዛይን ሆኗል። ከዛም ውጪ ስታንዳርድ የሚባሉ አሪፍ ጎማዎችን ይዞ መጥቷል ማለት ነው። አሁን ደግሞ ወደ ባኩ ልውሰዳችሁ ማለት ነው። ሳይድ ሆናችሁ የምታገኙት ቪው ይሄንን ይመስላል። እንደምትመለከቱት እንደ 2018 አካባቢ ያሉትን ራፎሮች ነው የሚመስለው በዲዛይን ደረጃ። እዚህ ጋር ለየት ብሎ ወጣ ያለ ማለት ነው። ከዛ በኋላ ከኋላ በኩልም ወጣ ያለ ዲዛይን አለው። እንደምትመለከቱት እንደዚህ ወጣ ብሎ እንዲገባ ያለ ዲዛይን አለው። ሞር ዊድዙ ሰፋ ያለ ነው ዝቅ ባላችሁ ቁጥር። ወደ ላይ ስትሄዱ ደግሞ ጠበብ ያለ ነው ማለት ነው። እዛ ጋር የምትመለከቱትም ታንጊል ይሄንን ራሱ ዲዛይን በትልቅ ደረጃና ፍሮንት ቴል ላይቱ ተቀይሮ ነው ማለት ትችላላችሁ። እዚህ ጋር የምትመለከቱት ቴል ላይት ደግሞ እንደዚህ ቁጥርጥር የሚመስል ቴል ላይት ነው። ይሄ የቢዋይዲ ፓተርን ነው። እዛ ጋር ያለውም ታንጌልም ላይ ይሄንን ነው የምታገኙት። ከዛም ውጪ ደግሞ ሺም ፕላስ ምናምን የሚባሉ መኪኖችም ላይ እንደዚህ ጥልፍልፍ ያለ ቴል ላይት ነው የምታገኙት ማለት ነው። ይሄ በቃ የቢዋይዲ ብራንድ ሆኗል። ይሄ የተጠላለፈው ቁጥርጥር የሚመስለው ሄድላይት ማለት ነው። በተጨማሪም ደግሞ እንደ ብራንድ የያዙት ነገር ወጥ የሆነ ቴል ላይት ነው የሚያደርጉት ሁሉም መኪናቸው ላይ እንደ ስታንዳርድ ማለት ነው። አብዛኞቹ መኪኖች አሁን እዚህ ጋር ኢቱ መመልከት ትችላላችሁ ወጥ የሆነ ቴል ላይት ነው የሚጠቀሙት። ስለዚህ ይሄንንም እንደ ስታንዳርድ አድርገው ነው የሚጠቀሙበት። ቻይንኛ ጽሁፎች ይኖሩታል። ኦብቪየስሊ የቻይና ካር ስለሆነ ማለት ነው። ኢቪ የሚለውንና በዛ በኩል ደግሞ አፕ የሚለውን ብቻ በእንግሊዘኛ ማንበብ ትችላላችሁ።
እዚህ ጋር የሪቨርስ ኢንዲኬተሮቹን ታገኛላችሁ። ሳይድ ብሊንከሮቹንም እዚህ ጋር የምታገኙ ይሆናል ማለት ነው። ከዛም ውጪ ደግሞ ወደ ኋላ በምትሄዱበት ጊዜ ክራውንድ ክሊራንሱ እንደ የትኛው መኪና ከኋላ በኩል ትንሽ ከፍ ያለ ነው ማለት ነው። ከዛም ውጪ እዚህም ጋር ኮፈኑ ጋር ሌላ ካሜራ አለ። እዚህም ጋር እንደምትመለከቱት ብሬክ ላይቱ ጋር አንድ ሌላ ካሜራ አለ። 13 የሞላው እነዚህ አጠቃላይ ተደምሮ ነው ማለት ነው። በሳይድ በኩል ይሄንን የመሰለ ቅርጽ ታገኛላችሁ ማለት ነው። አሁን ደግሞ ወደ ኢንቴሪየሩ ልውሰዳችሁ ማለት ነው። ከኢንቴሪየሩ ስንሄድ ደግሞ ሌላ ጊዜ እንደምናደርገው ከባኩ ነው የምንጀምረው፣ ከኮፈኑ ማለት ነው። እዚህ ጋር እንደምትመለከቱት አይነት ስቶሬጅ ስፔስ ይሰጣችኋል ማለት ነው። እዚህ ጋር የፋብሪካውን ቻርጀር ምናምን ስለተቀመጠበት ነው። ይሄንን የመሰለ ስታንዳርድ ስፔስ ታገኛላችሁ ማለት ነው። በተጨማሪም ደግሞ ይሄንን ፓርቲሽኑን ትነቅሉትና እዚህ ጋር ያሉትን የኋላ ሲቶች አጥፋችሁ እንደ ስቶሬጅ ስፔስነት ስትጠቀሙት እስከ 1300 ሊትር ድረስ እንደ ስቶሬጅ ይሰጣችኋል ማለት ነው። ፕሮግራም በሚኖራችሁ ጊዜ ምናምን እቃ ማጓጓዝ ግዴታ ስለሚሆን በራሳችሁ መኪና ይህንን መጠቀም ትችላላችሁ ማለት ነው። እነዚህ ቢዋይዲ መኪኖች በቀላሉ እንዲታጠፉ ተደርገው ነው የተሰሩት። ያው የቻይና የስራ ሰው ስለሆነ ይህንንም ፕራክቲካል አድርገው ነው የሰሩት ማለት ነው። ሙሉ ብላክ ኢንቴሪየር ነው ያለው ኮፈኑ እንደ ስታንዳርድ ቢዋይዲ መኪና ማለት ነው። ላይት ታገኛላችሁ ጨለም ሲል እንዲጠቅማችሁ። ሌላ አክሰሰሪ ማስቀመጫ እዚህ ጋር ታስቀምጣላችሁ ማለት ነው። አክሰሰሪ ምናምን የጎማ ማስተካከያ አክሰሰሪያችሁን እዚህ ጋር ነው የምታገኙት። ስፌር ጎማ ስለሌላቸው ማለት ነው የኤሌክትሪክ መኪኖች። ይህንን የመሰለ ኮፈን ታገኛላችሁ ማለት ነው። አሁን ደግሞ እንዝጋውና ወደ ድራይቨር ሲቱ ሄደን ኢንቴሪየሩን ልቀጥልላችሁ። ወደ ፍሮንት ሲቱ ስንሄድ ደግሞ ይህንን የመሰለ ስፔስ ታገኛላችሁ ማለት ነው። ከበሩ ስንጀምር እንደ ሁልጊዜ እንደምናደርገው የስፖኪዮ መቆጣጠሪያው፣ የመስታወቶቹ የሁሉም ሎክና አንሎክ፣ በቃ እነዚህን በተኖች ነው የምታገኙት ማለት ነው። እነዚህን 3 ፈንክሽኖች ታገኛላችሁ። የላይኛውን ይህንንና እነዚህን ፈንክሽን ታገኛላችሁ ማለት ነው። ከዛ ውጪ ክሮም የሆነ የበር ሃንድሎችን ታገኛላችሁ። እዚህ ጋር ስቶሬጅ ታገኛላችሁ። ስፒከር እዚህ ጋር ታገኛላችሁ። በሩ ይሄንን ይመስላል ማለት ነው። ስፖኪዮ ጋር ደግሞ ቅድም ያላሳያችሁ እዚህ ጋር እንደምትመለከቱት ብላይንድ ስፓት ሴንሰር አለው ማለት ነው። እናንተን የቀረባችሁ እናንተን የማይታያችሁ ነገር ቢኖር እዚህ ጋር የምትመለከቷት ትሪያንግል ቀይ ትበራለች ማለት ነው። ዘመናዊ የሚባሉ መኪኖች እነ ጄቱርን ጨምሮ ማለት ነው ይሄ ያላቸው ማለት ነው። አይታችሁ ከሆነ መንገድ ላይም መኪና በሚጠጋቸው ጊዜ ይሄ ቀይ ላይት ስፖኪዮ ላይ ይበራል። ይሄንን የመሰለ ኢንቴሪየር ደግሞ ታገኛላችሁ ማለት ነው። የዩዋን አፕ ማለት ነው። ወደ ወንበሩ ስንሄድ ይሄንን የመሰለ ላፕ ሌዘር ሲት ታገኛላችሁ ማለት ነው። ይሄንን የመሰለ እኔ በጣም የዩዋን አፕ ወንበር በጣም አድናቂ ነኝ። በጣም ሶፍት የሚባል ነው እንደምትመለከቱት። በጣም ብዙ ሰው ነው የወደደው። ሶፍት ነው እንደምትመለከቱት። ወጣ ያለ ስለሆነ አንገት በደንብ ይደግፋል። ከዛም ውጪ እዚህ ጋር ክፍተት አለው ለሰርኩሌሽን ይጠቅማቸዋል። ሂትድ እና ቬንቲሌትድ ነው። በእነዚህ ቀዳዳዎች ነው ሙቀቱ ወይ ደግሞ ቅዝቃዜው የሚገባላችሁ ኤሲውን ኦን ካረጋችሁት የወንበሩ ማለት ነው። በጣም ሶፍት ነው በቃ እንደነገርኳችሁ። ከዛ ውጪ ስቲቺንጉ በጣም አሪፍ ነው። በጣም ምርጥ ሌዘር ሲት ነው፣ ናፕ ሌዘር ሲት ማለት ነው። እዚህ ጋር እንደምትመለከቱት ደግሞ 2 አጀስትመንቶችን ታገኛላችሁ። እንደዚህ ማረጊያው እንደዚህ ወደ ኋላ ስታረጉት ይሄንን ወደ ኋላ ይለጥጧል ማለት ነው። እንደዚህ ወደፊት ስታረጉት ደግሞ ይሄንን ሪትራክት ያደርጋል ማለት ነው። ይሄንን ደግሞ ወደፊት በምታረጉበት ጊዜ ወደፊት ይወስዷል ወንበሩን። ይሄንን ወደ ኋላ በምታረጉበት ጊዜ ደግሞ ወንበሩን ወደ ኋላ ይወስዷል ማለት ነው። አሁን ልንገባ ስለሆነ ወደ ኋላ እንውሰደው። ይሄንን የመሰለ ኢንቴሪየር ታገኛላችሁ ማለት ነው። ከዛ በኋላ ወደ ውስጥ ገብቼ ደግሞ ላሳያችሁ። ከድራይቨር ሳይድ ስትሆኑ ይሄንን የመሰለ ቪው ታገኛላችሁ ማለት ነው። ይሄንን የመሰለ ቪው ታገኛላችሁ። ከዛ በኋላ መልቲ ፈንክሽናል መሪ ነው የምታገኙት። ባለፈው እንደነገርኳችሁ ከዚህ ወዲህ ኢንፎቴመንቱን ከዚህ ወዲህ ደግሞ ድራይቭን የምትቆጣጠሩበት ነው የሚሆነው ማለት ነው። ከፊታችሁ ያለው መኪና ምን ያህል እንዲርቅ እንደምትፈልጉትና ሲርቅ እንዲያሳውቃችሁ እንደምትፈልጉ እዚህ ጋር አጀስት ማድረግ ትችላላችሁ። በተጨማሪም ፈንክሽኖቹን የነዚህን በተኖች መቀየር ትችላላችሁ ሌላ ጥቅም እንዲሰጧችሁ ስነኳቸው ማለት ነው። ከዛ ውጪ የድራይቭ ማስተካከያ ናቸው። እዚህ ጋር ደግሞ እንደምትመለከቱት ስፒከር ማረጊያ፣ ስልክ ማንሻ የመሳሰሉትን በተኖች ታገኛላችሁ። ድምጽ መጨመሪያና መቀነሻውንም ታገኛላችሁ።
ኔክስት እና ፕሪቪየስንም ታገኛላችሁ ማለት ነው። እዚህ ላይ የኢንፎቴመንት ስክሪኑ ወደ 12 ኢንች አካባቢ ይመስለኛል ሳይዙ 12 ኢንች ነው። ኤግዛክትሊ ሹር ባልሆንም 12 ኢንች ነው ሳይዙ አይቼ ምነግራችሁ ማለት ነው። የቻይናውን ኦፕሬቲንግ ሲስተም ነው የሚጠቀመው። ወደ እንግሊዘኛ ትቀይሩታላችሁ፣ ሶፍትዌሩ ይቀየራል በቀላሉ ሀገራችን ውስጥ ታስቀይሩታላችሁ ማለት ነው። ወደዚህ ዝቅ በምንልበት ጊዜ ደግሞ እንደምትመለከቱት 50 ዋት ዋየርለስ ቻርጀር አለው ማለት ነው። ስልካችሁን ቻርጅ እያደረጋችሁ ትሄዳላችሁ። ይህ መኪና ከገዛችሁ ዋየርለስ ቻርጀር ሰፖርት የሚያደርግ ስልክ ይኖራችኋል። ስለዚህ እዚህ ላይ ቻርጅ ማድረግ ትችላላችሁ ኬብል ካልያዛችሁ ማለት ነው። ዝቅ ስንል ደግሞ ዋናውን ታገኛላችሁ። ስታርት ኢንጂን እዚህ ጋር ታገኛላችሁ። ፓርኪንግ ብሬኩን እዚህ ጋር ታገኛላችሁ። ከዛ ውጪ ሃዛርድ እዚህ ጋር ታገኛላችሁ። ሌላ ኤሲ ምናምን እዚህ ጋር ታገኛላችሁ ማለት ነው። እዚህ ጋር 2 ካፕ ሆልደር ታገኛላችሁ። ይሄንን ስከፍቱት ደግሞ ስቶሬጅ ስፔሱን ታገኛላችሁ ማለት ነው። እዚህ ጋር እንደምትመለከቱት ነጭ ሙሉ ለሙሉ የሆነ ኢንቴሪየር ነው። ሰንሼዳችሁን ታገኛላችሁ። ስነኩት የሚደበዝዝና ስነኩት የሚደምቅ ላይ ታገኛላችሁ ማለት ነው። ስነኩት ይደበዝዛል፣ ስነኩት ይደምቃል ማለት ነው። ከዛም በተጨማሪ ይሄንን የመሰለ በቃ ፍሬምለስ የሆነ ሚረር ታገኛላችሁ። ፍሬምለስ ነው። ከዛ ውጪ ሄድስ አፕ ዲስፕሌይ አለው። እዚህ ጋር ኢንፎርሜሽናችሁን መስታወቱ ላይ ዲስፕሌይ የሚያደርገው ማለት ነው። ይሄም ሌክዠሪ ፊቸር ነው። ስፒከር እዚህም ጋር ታገኛላችሁ። በተጨማሪም ደግሞ እዚህም ጋር ሁሉም ጋር አራቱም ጋር ስፒከር ታገኛላችሁ። ላይቱንም ታገኛላችሁ ማለት ነው። ይሄንን ይመስላል ማለት ነው። ሙሉ ለሙሉ የዩአናፕ ኢንቴሪየሩ ማለት ነው። ከታች ብላክ ነው፣ ከላይ ነጭ ነው፣ ኮፈኑ ብላክ ነው ማለት ነው። ከዛም በተጨማሪ ግላቭ ቦክሱ ይሄንን ይመስላል ማለት ነው። ይሄንን እንዳጠቃላይ በቃ ምርጥ የሚባል መኪና ነው። ማርሹንም እዚህ ጋር ነው የምታገኙት። የድሮ ዊንድሺልድ ዋይፐር የምታገኙበት ቦታ ላይ ነው ይሄ ማርሽ የምታገኙት ማለት ነው። ባለፈውም ነግራችኋለሁ። መሀል ላይ ድራይቭ ነው። ከፍ ስታረጉት ሪቨርስ፣ ወደ ታች ስታረጉት ድራይቭ፣ ወደ ውስጥ ስታረጉት ደግሞ ፓርኪንግ ይገባላችኋል። ላይቶቹ ምናምን እዚህ ጋር ባሉት አጀስትመንቶች ነው የምትቆጣጠሩት። ኤሲ በየቦታው ነው ያለው። እንደ ዘመናዊ መኪና ስታንዳርድ የሚጠበቅ ነገር ነው። ይሄንን ይመስላል ማለት ነው ሙሉ ለሙሉ መኪናው። ወደ ኢንቴሪየሩ ከኋላ ገብቼ ደግሞ ቀጥልላችኋለሁ። አሁን ወደ ፐርፎርማንሱ እንግባ። ወደ ፐርፎርማንሱ ስንሄድ ደግሞ ይሄንን ዩአናፕ የምታገኙት 45 ኪሎዋት አወር ኤልፒኤፍ ባትሪ ነው። ረጅም ጊዜ የሚቆይ የቢዋይዲ ባትሪ ነው። አሪፍ የሚባል ባትሪ ነው ማለት ነው። ወደ 401 ኪሎ ሜትር ሬንጅ ያስኬዳችኋል። አክቹአሊ ተሞክሮ 400 ኪሎ ሜትር መሄድ የሚችል ነው። አብዛኞቹ እማሄዱ አሉ እንደዚህ ቁጥር ተጠርቶባቸው አክቹአሊ ሲሞከሩ በጣም ድሮፕ የሚያደርጉ አሉ። ይሄ ግን ስቴብል ሆኖም ስለተገኘ ነው ከፍተኛ ሽያጭ ማስመዝገብ የቻለው ማለት ነው። ከዚህ ከፍተኛ ሽያጩ ጀርባ እንደዚህ አይነት ፐርፎርማንስ ስላለ ነው ማለት ነው። በፐርፎርማንስ በኃይል ደረጃ ደግሞ 130 ኪሎዋት ጉልበት ያመነጫል። ወደ 177 ሆርስ ፓወር ማለት ነው። ወደ ሆርስ ፓወር ስመነዝሩት ማለት ነው። ይሄንን የሚመስል ምርጥ የሆነ ፐርፎርማንስ አለው ማለት ነው። 177 የሚባል ሆርስ ፓወር በቤት መኪና ደረጃ በጣም ምርጥ የሚባል ነው። በደንብ በቃ መንዳት የምትችሉት የትም መግባት የምትችሉበት አይነት መኪና ነው። ቱ ዊል ድራይቭ ነው። ፎር ዊል አጠብቁም በዚህ ደረጃ ላለ መኪና፣ ምክንያቱም የቤት መኪና ነው። ዴይሊ ድራይቨር የሆነ መኪና ነው። በጣም ፍሬንድሊ ኢኮ ፍሬንድሊ ሆኖ እንድነዱት የሚታሰብ አይነት ኤሌክትሪክ መኪና ስለሆነ አሪፍ የሚባል ስታንዳርዶችን ሚት የሚያደርግ ነው። ሌላ ግን ማስተዋል ያለባችሁ ነገር እነዚህ መኪኖች አሁን ዋጋቸው ቢጨምርም ስቲል ቫልዩአቸው አሪፍ የሚባል መኪኖች ናቸው። ኮንሲደር መደረግ ያለባቸው መኪኖች ናቸው። በተለይ አሁን እኔ ይሄን መኪና ሪከመንድ ማድረጋችሁ ምክንያት 10 ሚሊዮን ከሚወጡት ቢዋይዲዎች ሁሉንም ፊቸር በሚባል ደረጃ ኮፒ አድርጓል ከፐርፎርማንሱ በቀር ማለት ነው። ስለዚህ ይሄን መኪና ሰገዙት ሁሉንም ሌክዠሪ ፊቸር ሁሉንም የሚያስፈልጋችሁን ነገር ታገኛላችሁ። የሚቀንስባችሁ አንዳንድ ጥቃቅን ነገሮችና ጉልበት ነው። ይሄ ነገር ደግሞ ብዙ የማያሳስበው ሰው ስላለ ይሄን መኪና መግዛታችሁ ለኪሳችሁም ጥቅም ይኖራል ማለት ነው። አሁን ዋጋው ስቴብል ባይሆንም ዋጋው ስቴብል ሲሆን አሁንም ከቻላችሁት ችግር የለውም። ዋጋው ስቴብል ሲሆን ግን ምርጥ ሪከመንድ የሚደረግ መኪና ነው ማለት ነው። ወደ ጀርባው እንሂድና ኢንቴሪየሩ ልቀጥርላችሁ። ጀርባው ላይ ይህንን የመሰለ ስፔስ ታገኛላችሁ ማለት ነው። በሩ ላይ በጣም ሲምፕል ነው። በቃ መስኮት ማንሰራተቻውን በር መክፈቻውን ሌላ ምንም ነገር አታገኙም። አሪፍ የሆነ ከለር ኮምቢኔሽን ተጠቅሟል። ስቲቺንጉም እንዳለ ነው፣ ሌዘሩም እንዳለ ነው ወንበሩ ላይ ያለው ማለት ነው። ሙሉ ከፊቶቹ ጋር ተመሳሳይ ወንበር ነው ያላቸው። ሂቲንግ እና ቬንቲሌቲንግ ግን የኋላ ወንበሮቹ ላይ አይካተትም ማለት ነው። ለመሀለኛው ሰው ጭምር
ሲት ቤልቱን ታገኛላችሁ። ፋሚሊ ካር እንደመሆኑ ነው መሰለኝ ኮንሰፕቱ። ውስጥ ገብቼ ደግሞ ላሳያችሁ ምን አይነት ስፔስ እንደሚሰጣችሁ። ውስጥ በምትቀመጡበት ጊዜ ይህንን የሚያክል ስፔስ ታገኛላችሁ ማለት ነው። የፊቱ እንዲሁም ወደ ኋላ ተጠግቷል። ስለዚህ ይህንን የሚያክል ስፔስ ታገኛላችሁ። ሰፋ ያለ ስፔስ ነው ኤስዩቪ እንደመሆኑ ማለት ነው። ሄድ ስፔሱም ራቅ ያለ ነው፣ ከኔ በደንብ ከፍ ያለ ነው። መሀል ላይ የምታገኙት እዚህ ጋር እንደ ሌሎቹ ቢኤዲዎች የስልክ ቻርጅ ማድረጊያውን ታይፕ ሲ እና ታይፕ ኤ ታገኛላችሁ። ኤሲ ታገኛላችሁ፣ ስታንዳርድ የሚባለው ማለት ነው። ጥቁር ማት የሆነ መረጋገጫ ነው የምታገኙት። አብዛኛው ሰው ታፒሰሪ ስለሚያሰራበት ችግር የለውም። በተጨማሪም ራሱ የቢኤዲ እዛ ኮፈን ውስጥ የተቀመጠ መረጋገጫ የሚደረበው አለ። ወንበሩ ይሄንን ይመስላል ማለት ነው። ፍሮንት ላይ ካሳያችሁ ጋር ምንም የሚለያየው ነገር የለም። መሀል ላይ ደግሞ የራሱ የሆነ ሲት ቤልት ተካቶለታል ማለት ነው። አንዳንድ መኪኖች ላይ ይሄንን ፊቸር ስኪፕ ያደርጉታል። ያው ሲት ቤልት ከሰራችሁ አይቀር ለሁሉም ሰው ነው መስራት ያለባችሁ። አንዱ ድኖ አንዱ ይሙት ሳይሆን ለሁሉም ስለሆነ ሲት ቤልት ግዴታ ነው። ይሄንን ይመስላል ማለት ነው። ፓኖራሚክ ሰንሩፍ አለው። ፓኖራሚክ ሰንሩፍ ስላችሁ እስከ መጨረሻው የሚከፈት ነው ሼዱ ማለት ነው። ነገር ግን መስታወቱ ባለበት ነው የሚቆየው። መስታወቱ አይከፈትም፣ ሼዱ ይከፈታል። ፀሐይ ያስገባላችኋል፣ ብርሃን ያስገባላችኋል፣ ሌክዠሪ ሉክ ይሰጣችኋል። ነገር ግን መስታወቱ 10 ሲከፈት ሲዘጋ ይበላሽባችሁ ማለት ነው። አንዳንድ ሰዎች የሚከፈተውን ትወዱታላችሁ፣ ግን ይሄኛው የተሻለ ነው ሼዱ ብቻ ማለት ነው። ይሄንን ይመስላል ኢንቴሪየሩ ማለት ነው። ስለዚህ መኪና ያለኝን አስተያየት ጠቅለል አድርጌ ልንገራችሁ። አሪፍ የሚባል መኪና ነው። ቅድም እንደነገርኳችሁ ከዚህ በጣም ውድ ከሆኑ መኪኖች ጋር የሚመሳሰል ፊቸር ያለው ሁሉንም የሚያጠቃልል አሪፍ ፋሚሊ ካር ነው። ፐርፎርማንስ አለው። 5 ሰው ነው በደንብ ማስቀመጥ የሚችለው ኮምፓክት ኤስዩቪ ስለሆነ ማለት ነው። ፐርፎርማንሱ እንደነገርኳችሁ ነው። ግራውንድ ክሊራንሱ እንደነገርኳችሁ ነው። ብዙ ሰዎችም ገዝቶታል፣ ያለ ምክንያትም አይደለም። ፕሩቭም የተደረገ መኪና ስለሆነ ብዙ መናገር አይጠበቅብኝም። ምርጥ የሚባል መኪና ነው፣ በተለይ በዚህ ዋጋ ካሉት ማለት ነው። አሁን ያለውን ዋጋ አይደለም ያልኳችሁ፣ ትክክለኛ የነበረው ዋጋ በጣም ምርጥ የሚባል ነው። አሁን ግዴታ የሚያስፈልጋችሁ ከሆነ ግዙት፣ ግን አቅሙ ካላችሁ ቆየት ብላችሁ ብገዙ ችግር የለውም። ይሄ መኪና ግን ለመንዳት አሪፍ የሚባል መኪና ነው። እኔ እንዲሁም በቃ ኢንዴፕዝ ሪቪው ባረኩት ቁጥር የዚህ መኪና ወርዝ እየታየኝ ነው ማለት ነው። ኢትዮጵያ ውስጥ የማታገኙትን አይነት ምርጥ የመኪና የካር ሪቪው ኮንተንት ስለሆነ ምሰራላችሁ። በየሳምንቱ አዳዲስ መኪኖችን ስለመለቅላችሁ ገብታችሁ ሰብስክራይብ ማድረግ እንዳረሱ ግዴታ ስለሚያስፈልጋችሁ ማለት ነው። ቲክቶክ ላይም በሾርት ፎርም ስለመለቅላችሁ ገብታችሁ ተከታተሉኝ ማለት ነው። ሊንኩ ላይ ያለላችሁ። ይህንን የመሰለ መኪና ነው። ቀጣይ በአሪፍ መኪና በአሪፍ ሪቪው በአሪፍ ኮመንት ተስተካክዬ እስከምመጣ ድረስ ሰብስክራይብ ማድረግ እንዳረሱ